ስልኬን ስለጎረጎረች ተናድጄ ነፍሰ ጡር ሚስቴን ፈታኋት። እኔ መጥፎ ሰው ነኝ? ሰላም እንዴት ናችሁ? የቲክቶክ ፒሊ ነኝ። ዩቲዩብ ላይ መጥቼ የላችኋለሁ። አዲስ ነኝ ለዩቲዩብ። ሲሪየስሊ ቪዲዮ ሰርችበት አላቅም። እንደ ቲክቶኩ እዚህም ፍቅራችሁን ታሳዩኛላችሁ፣ ሰብስክራይብ ታደርጋላችሁ ብዬ ተስፋ አደርጋለሁ። የመጣሁት በአዲስ ኮንተንት ነው። አክቹዋሊ አዲስ ለእኔ እና ለእኛ ሀገር ይመስለኛል፣ ሌላ ሰው ሲሰራው አላየሁም። ውጭ ሀገር አማይ ዘ አሶል የሚሉት ሲሪስ አላቸው። ፈኒ ነው። አንዳንዱ ታሪክ ያስቃል፣ የምንማርበትም አለ። ብቻ ቁጭ ብለን እንደ ጓደኛ ሻያችንን እየጠጣን ረጅ እናደርጋለን ማለት ነው። እሱን ይዤላችሁ ነው የመጣሁት። አይኖ ኦሪጂናል አይደለም፣ አይዲያው ውጭ ሀገር ሲሰራበት የነበረ ነው። ግን ምን ችግር አለው እኛም ፈታ ካረገን ብዬ ነው የመጣሁት። ታሪኬን አዘጋጅቻለሁ። ታሪኬን ላንብብላችሁ፣ ከዛ አብረን ጅጅ እናደርጋለን። ታሪኩን ላንብብላችሁ። ስልኬን ስለጎረጎረች ተናድጄ ነፍሰ ጡር ሚስቴን ፈታኋት። እኔ መጥፎ ሰው ነኝ ብሏል። ምን ይመስላችኋል? ገና ከርዕሱ ሲታይ ችግር የጀመረው እንዲህ ነው። ባለቤቴ ቀልድ እያስመሰለች ቺት እያደረግኩባት እንደሆነ በአሽሙር መናገር ጀመረች። መጀመሪያ ሰሞን እኔን ለማብሸቅ የምታደርገው እየመሰለኝ አብሬያት እስቅ፣ አንዳንዴ ደግሞ ችላ ብያት አልፍ ነበር። ቀልድ አስመስላ ታወራው እንጂ ለካ የምሯን ነበር። ቀስ በቀስ እንደ ቀልድ ማውራቱ ቀርቶ እየተበሳጨች መምጣትና መጨቃጨቅም ጀመረች። አንድ ቀን ቁጭ አድርጌ ችግሯ ምን እንደሆነ ስጠይቃት ቺት እያደረክብኝ ስለሆነ ነው ብላ ፊት ለፊት ነግራኝ ያረፈችው። ቀጥላም ሁሌ ከስራ በጣም አምሽቼ እንደምገባና አብራኝ ሆና እንኳን አላፊ አግዳሚው ሴት ላይ እንደማፈጥ መታዘቧን ነገረችኝ። ጁሲ በዚህ በህልሟን ያየችው እንዴት እርግጠኛ ሆነች? ጥርጣሬዋን ለማጥፋት ነገሮችን በደንብ አብራርቼ ላስረዳት ሞከርኩ። ቴራፒ እንድትጀምርም መከርኳት። ይሄ በጣም ሪስኪ ሙቭ ይመስለኛል። ሰው ሲበሳጭባችሁ ቴራፒ ጀምር ማለት አይደል? እሷ ግን ጭራሽ ስልክን ስጠኝና ውስጡን ሊያዋለችኝ። እኔም አይሆንም አስፈላጊ አይደለም ብዬ ከለከልኳት። በነገራችን ላይ እኔ የእሷን ስልክ አይቼም ለማየት ጠይቄም አላውቅም። የምትደብቀው ነገር ከሌለ ብታሳየኝ ምን ችግር አለው አለችኝ። እኔም እንድታመኝ እንደሚገባና እምነቴን ለማረጋገጥ ማስረጃ ማምጣት እንደማይጠበቅብኝ ነገርኳት። አልሰማ ብላ ድርቅ ስላለች ስልኬን ከብቻ ያስቀመጥኩትና አንስታ መበርበር ከጀመረች የኔና የሷ ነገር እንደሚያበቃ ነገርኳት። ሲሪየስ አንስታ መበርበር ስትጀምር ከድንጋጤ የተነሳ ደርቄ ቀረው። በረበረች፣ ግን ምንም አላገኘችም። ምክንያቱም ምንም አልነበረም። ቺት እያደረግኩ አልነበረማ። ወደፊትም የማድረግ ሀሳብ የለኝም። ቤቱን ለቅቄ እንደምወጣና የቀሩ ጉዳዮችን ከወጣሁ በኋላ እንደምጨርስ ነገር። ኦ ማይ ጋድ በጣም ሊትል ቱ ሲሪየስ ሆነ ይሄ ነገር አይደል? የማመራ አልመሰላትም ነበርና በጣም ደነገጠች። ደጋግማ ይቅርታ ጠየቀች። ነገር ግን የፈሰሰው ውሃ አይታፈስም አይደል? ያበቃለት ጉዳይ ነበር። እንዲህ ለመሆኗ ምክንያት የሆርሞን መዘበራረቅ እንደሆነና የተዛላችሁ እርጉዝ ናት። የሆርሞን መዘበራረቅ እንደሆነና በህልሟ ቺት ሳደርግ አይታኝ ጥርጣሬ እንደገባት በእርግዝናዋና በህልሟ አሳባ ነገረችኝ። አይ ቲንክ ስልክህን የበረበርኩት በራሴ አይሆኜ አይደለም ነው አይደል? እንትን ነው ሆርሞኔ ተዘብራርቆብኝ ነው እንጂ ሙድ ስዊንጉ ነው እንጂ እኔ አይደለሁም ማለቷ ይመስለኛል። እንግዲህ ይገባኛል እኮ እርግዝና አመል እንደሚቀይር። ቢሆንም ግን ልታምነኝ ይገባ ነበር። ቆይ ሚስቴ እንድታምነኝ የታማኝነት ማስረጃ ማቅረብ አለብኝ? እንደሱ ከሆነማ ምኑን ትዳር ሆነ? አይገስ የያዘ ፖይንት። እንደ ውጭ የማበዛ ሰው በሆን ኖሮ እንኳን ለጥርጣሬዋ ምክንያት ይኖራት ነበረ። ግን እኔ በአብዛኛው እቤት ነኝ። በሳምንት 2 ለስራ ከመውጣቴ በቀር ሌሎቹን ቀናት ከቤት ስለምሰራ ሁሌ አጠገቧ ነኝ። ይሁን እንጂ ከዚህም አልፎ ጥርጣሬ ቢገባትና መጥፎ ሀሳቦች ቢመጡባት ቁጭ ብለን አውርተን መፍታት፣
ከበድ ያለ ነገር ከሆነ ደግሞ ቴራፒ መጀመር ነበር የነበረብን። የገዛ ሚስቴ የታማኝነቴን ማረጋገጫ ማስረጃ መጠየቋን ባሰብኩት ቁጥር እያበሳጨኛል። እኔን ባሏን በሚስቱ ላይ ያውም በእርጉዝ ሚስቱ ላይ ቺት የሚያደርግ ወንድ አድርጋ ማሰቧ እንደ ስድብ ነው የተሰማኝ። በዛ ይሄ ነገር ከረረ አይደል? ምክንያቱም አይኖ ጥፋት ነው ሰው ሳይፈቅድ ወይ ታይ እየተባሉ ማድረግ ምናምን፣ ግን ትዳር ለማፍረስ ያደርሳል። እስኪ አስተያየት ስጡበት። መጣላታችንን ለወላጆቿ ተናግራ የእሷ ቤተሰቦች ለእኔ ቤተሰቦች ደውለው ተናግረው ሁሉም ተሰብስበው ይቅር እንድላትና እንድንታረቅ ጠየቁኝ። በለው እንዳለ የቀበሌው ሕዝብ ገባበት። እኔ ግን በውሳኔ ጸናው። የማይደረግ ነገር ነው ያደረገችው። አዝኛለሁ። ብዙ ሀሳብና ህልም ነበረኝ። ቤታችንን ለልጅ የሚመች ለማድረግ ለረጅም ሰዓታት ለፍቻለሁ። አይ ቲንክ ቤቢ ፕሩፍ ምናምን ማድረጉን ይመስለኛል። እና ክሪብ ምናምን ይሰሩ አይደል ፈረንጆች፣ አልጋ ለልጅ በቤታችን ለልጅ የሚመች ለማድረግ ለረጅም ሰዓታት ለፍቻለሁ። ደስተኛ ቤተሰብ ሆነን እንቀጥላለን ብዬ አስቤ ነበር፣ ግን አልሆነም። አሁን ልጃችንን ለየብቻ እንዴት ማሳደግ እንዳለብን ማሰብና ፕላን ማድረግ ይኖርብናል። ስልኬ ሙሉ ቀን በአስታራቂዎች ጥሪ ተጨናንቆ ነው የዋለው። እኔ ግን ሀሳቤን አልቀየርኩም። በገዛ ትዳሬ ያለ ማስረጃ መታመን አለብኝ ብዬ አስባለሁ። እናንተስ ምን ትላላችሁ? የእኔ ቴክ ምንድን ነው መሰላችሁ? ጥፋት ነው አይገስ፣ ግን እንዳለችው ደግሞ ጥሩ ያልሆነችበት ሁኔታ ላይ ናት። ይሄ ሰዓቷ እርጉዝ ናት። የሆነ እንትን ኢንሰኪሪቲዎች የሚሰሟት እንትን ላይ ነው ያለችው፣ ፔሪድ ላይ ነው ያለችው። ሶ ያ ኢንሰኪሪቲ ጭንቅላቷ ውስጥ በጣም ሄዶ በቃ ቺት እያደረገብኝ ነው ወደሚል ይሄዳል ብዬ አስባለሁ። ሰውነት ሲቀያየር ምን ሲል እንደ ድሮ እየወደደኝ አይደለም ወደ ማለት እንደዛ የሚቀየር ይመስለኛል። እና ባይዘይ ዶንጌት ሚሮንግ እኔ ልክ ናት ምናምን ቾክ እያልኩ አይደለም፣ ልክ አይደለችም። ግን ደግሞ ትዳር እስከ ማፍረስ እርጉዝ ሚስት ስቶ እስከመሄድ ምናምን የሚያደርስ ነው። እስቲ ጻፉልኝ ኮሜንታችሁን። እና ደግሞ ሌላው ማለት ነው እንትን የመሰለኝ ትናኪውና አልቲሜትም አስቀምጦ ትናኪውና እንጣላለን ምናምን ብሎ ስልኩን አንሎክ አድርጎ ቁጭ አደረገው። ይሄ ወጥመድ ነው። እኔ ሲታየኝ የሆነ ላይጥ ወጥመድ አጥመዳችሁ እንዴት ገባችበት አይነት ነገር ይመስለኛል። ቢገዝ በቃ እንዲታይበት ካልፈለገ ደግሞ ስልኩን ክፍት አድርጎ ምናምን ትነኪውና ምናምን ብሎ ማስቀመጥ ምን ፖይንት የለውም ብዬ ነው የማስበው። ፕላስ ስልኩን መታየቱ ያን ያህል ለምን ረበሸው? እኔ ትዳር ስለሌለኝ አላቅም። ባለትዳሮች ኮሜንት ላይ ያስቀምጡልን። እንዴት ነው ፓስወርድ ትሰጣጣላችሁ? ስልክ የአንዱን ታያላችሁ ወይስ ትታችሁ ነው? ሁሉም የየራሱን ላይፍ ነው የሚኖረው። እስቲ እሱን ንገሩኝ። እና ደግሞ ዩር ስፓውስ ወይ እንትናችሁ አጋራችሁ፣ የትዳር አጋራችሁ እኔ በቃ የሆነ ደስ ያላለኝ ስሜት አለና ስልክሽን ሊያው ወይም ስልክህን ሊያው ቢሉ ምንድነው የሚሰማችሁ? ኦኬ ብላችሁ ትሰጣችኋላችሁ ወይ? እስቲ እሱንም አስቀምጡልኝ። እርጉዝ ናት በተለይ መርሳት የሌለባችሁ ነገር። ባይዛዌ ከበር እንዳደርግላችሁ የምትፈልጉት ስቶሪ ካለ ግራ ገብቷችሁ ይሄንን ምን ባረግ ይሻላል፣ እንዲህ ማድረግ ልክ ነው ወይ የምትሉበት ስቶሪዎች ካሏችሁ ላኩልኝ። ቴሌግራም ስልክ ቁጥሬንና የቴሌግራም ሃንድል አስቀምጣለሁ ዲስክሪፕሽን ቦክስ ላይ። ቢካዝ የራሳችንን ደግሞ የሀገራችንን ታሪክ ደግሞ ብናወራ ሞር ለእኛ የቀረበ ይሆናል ብዬ አስባለሁ። ዛሬ በአንድ እንጀምር እንሞክረው እና ምን ያህል እንደምትወዱት አይቼ ቀጣይ 2-3 ታሪክ እያደረግኩኝ እቀጥልላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። በጣም ወዳችኋለሁ። ሰብስክራይብ እና ሼር አይረሳ። ላይክ፣ ሼር፣ ሰብስክራይብ። አይ ላቭ ዩ ጋይስ። ቻው